መልካም የምስራች የያዘ ሰበር ዜና በመካከለኛው ምስራቅ ጉዳይ ተሰምቷል። በምስጢር ሲደረግ ከነበረ እልህ አስጨራሽ ድርድር በኋላ አሜሪካና ኢራን የሰላም ስምምነት ለመፈረም በስዊዘርላንዷ ጄኔቫ ከተማ መቀጣጠራቸው መገናኛ ብዙሃን ያሾለኩ መረጃዎችን ዋቢ አድርገው በሰበር ዜና ሌሊቱን ዘግበዋል። ይህ ሆነ ማለት ደግሞ ኢትዮጵያን ጨምሮ በበርካታ የዓለም ሀገራት ማለትም ከ160 በላይ ሀገራት ላይ ከፍተኛ የሆነ የነዳጅ ጭማሪ ያስከተለው ጦርነት የሚቋጭ ከሆነ ለዓለም መልካም ዜና ይሆናል ተብሏል። በሌላ በኩል ይህን የሚፈረመውን የሰላም ስምምነት አስመልክቶ የወጡ ሚስጥራዊ መረጃዎችን አስደምጣችኋለሁ። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው በመካከለኛው ምስራቅ ጉዳይ እየተሰማ ያለው ዛሬ ሌሊቱን በዓለም አቀፍ መገናኛ ብዙሃን እጅ የገባው የተለያዩ መረጃዎች እውነት የሚሆኑ ከሆነ በቀጣዮቹ ቀናት የምስራች ያዘለ መልካም ዜና በመላው ዓለም ይሰማል ብለዋል። በዩናይትድ ስቴትስና በኢራን እስላማዊ ሪፐብሊክ መካከል ለወራት የቀጠለውንና ዳፋውም ኢትዮጵያን ጨምሮ በመላው ዓለም በሚገኙ ሀገራት ላይ ከፍተኛ የኢኮኖሚን የነዳጅ ጭማሪ ያስከተለው ጦርነት ወታደራዊ ግጭቱን ሙሉ በሙሉ ለማቆም የታለመ የምስጢር ዲፕሎማሲያዊ እንቅስቃሴ በመቶዎች የሚቆጠሩ የአሜሪካ የደህንነት አባላትን ያሳተፈ መጠነ ሰፊ የቅድመ ዝግጅት ስራ በምስጢር ሲከናወን መቆየቱን ዓለም አቀፍ መገናኛ ብዙሃን ዘግበዋል። የአሜሪካው ሲኤንኤን የዜና ወኪል የደህንነትና ዲፕሎማሲ እቅዱን በቅርበት የሚያውቁ ወገኖችን ዋቢ በማድረግ ባወጣው ሰበር መረጃ ባለፉት ተከታታይ ሳምንታት ውስጥ የተደረጉ የሰላም ጥረቶች በሙሉ አስቀድሞ ባልተገመቱና ድንገት በሚከሰቱ የቀጠና ወታደራዊ ሁነቶች ሳቢያ በተደጋጋሚ ሲስተጓጎሉ ቆይተው አሁን ግን የምስራች ይዘው ፍሬ አፍርተዋል ብለዋል። ይህ የሰላም ድርድር እቅድ መፈራረስና እንደገና መጀመር አዙሪት በጉዳዩ በቅርበት የሚያውቁ የሆሊውድ ፊልም የሚመስል ነበር ብለዋል። በእቅዱ መሰረት የአሜሪካ ሰላም ድርድር ልዑክ መሪ የሆኑት የምክትል ፕሬዚደንት ጄዲ ቫንስና ልዩ መልእክተኛቸው ስቲቭ ዊትኮፍ ከኢራን ከፍተኛ ተደራዳሪዎች ጋር እንዲገናኙ ለማድረግ የአሜሪካ ወታደራዊና ደህንነት የቅድመ ጉዞ ቡድን ወደ ውጭ ሀገራት በተደጋጋሚ እየተንቀሳቀሰ ሲሆን እቅዶቹ ሙሉ በሙሉ እየፈረሱ ለሳምንታት ሳይሳካ ቆይቶ ነበር። አሁን ግን ይሁን የተባለው ሰምሮ በአሜሪካና በኢራን መካከል 90% መስማማት ላይ መደረሱን ለጉዳዩ ቅርበት ያላቸው መገናኛ ብዙሃን የዘገቡ ሲሆን ድርድሩ በጄኔቫ እንደሚጀመርም ተመላክቷል። ባለፈው ሚያዝያ ወር ላይ ምክትል ፕሬዚደንት ጄዲ ቫንስና ሌሎችም ከፍተኛ የአሜሪካ ባለስልጣናት በፓኪስታን አስተናጋጅነት ከኢራን ባለስልጣናት ጋር በቀጥታ ድርድር ላይ ተሳትፎ የነበረ ቢሆንም በወቅቱ ምንም አይነት ይፋዊ ስምምነት ላይ መድረስ ሳይቻል ቀርቷል። ሲኤንኤን ከተደራዳሪዎቹ ባገኘው ምስጢራዊ መረጃ መሰረት ያ የፓኪስታን ድርድር ሳይሳካ ቢቀርም የአሜሪካ ልዩ ኮማንዶችን ጨምሮ እጅግ ከፍተኛ ቁጥር ያለው የአሜሪካ ደህንነት መዋቅር አባል ሌላ ዙር ድርድር ይካሄዳል በሚል ተስፋ በፓኪስታን ምድር ረጅም ጊዜ አሳልፎም ነበር። ሆኖም ያ የተጠበቀው ድርድር በወቅቱ ሳይሳካ ቀርቷል። በቅርብ ሳምንታት ውስጥ ደግሞ በዚህ ሲጠበቅ የነበረው ታሪካዊ ሰላም ድርድር መድረክን በፓኪስታን ወደ ስዊዘርላንድ ጄኔቫ መሸጋገሩን ምንጮች ለመገናኛ ብዙሃን አረጋግጠዋል። ይህን ተከትሎ ታዲያ የጦርነቱን ማክተም የሚያበስረው የጋራ ስምምነት ፊርማ ለማስተናገድ በርካታ የአሜሪካ ደህንነት ባለሙያዎች ወደ ስዊዘርላንዷ ዲፕሎማቲክ ከተማ ጄኔቫ ከፍተኛ ቁጥር ያላቸው ሰዎች ገብተው ስራቸውን መጀመራቸው ተመላክቷል። ፕሬዚደንት ዶናልድ ጄ ትራምፕ በኢራን ሊሰነዝሩት የነበረውን የትላንት በስቲያውን መጠነ ሰፊ ጥቃት ሙሉ በሙሉ እንዲሰረዝ ማድረጋቸውንና ከኢራን ጋር የመጀመሪያ ደረጃ ስምምነት ላይ መደረሱን ፍንጭ መስጠታቸው ይታወሳል። አርብ ዕለት 3 የተለያዩ የዲፕሎማቲክ ምንጮቹን ጠቅሶ ሲኤንኤን እንደዘገበው አሜሪካና ኢራን በሚፈራረሙ ታሪካዊ መግባቢያ ሰነድ የስነ ስርዓት አፈጻጸም በስዊዘርላንድ ጄኔቫ ከተማ ለመፈጸም ከፍተኛ ዝግጅት በጄኔቫ እየተደረገ ነው ብለዋል። እቅዱ በቅርበት የሚያውቀው አንድ ከፍተኛ ባለስልጣን እንዳሉት ይህ ታሪካዊ የፊርማ ስነ ስርዓት መጪው እሁድ መጀመሪያ ላይ ሊከናወን የሚችልበት እድል ሰፊ ነው ብለዋል። ይህ ክስተት ፕሬዚዳንት ዶናልድ ጄ ትራምፕ ሐሙስ ዕለት ከኢራን ጋር ያለውን ጦርነት ሊፈታ የሚችለው ታላቅ ስምምነት መደረሱንና በሚቀጥሉት ጥቂት ቀናት ውስጥ ሙሉ በሙሉ እንደሚጠናቀቅ በይፋ ከተናገሩ በኋላ የወጣ ምስጢራዊ መረጃ ነው። ትራምፕ ይህ የፊርማ ስነ ስርዓት በምክትል ፕሬዚደንት ጄዲ ቫንስ መሪነት በአውሮፓ ምድር ላይ እንደሚፈጸም ተናግረው እንደነበርም ይታወቃል። ይሁን እንጂ የኢራን እስላማዊ ሪፐብሊክ ባለስልጣናት ይህ ዘገባ እስከተጠናቀረበት ሰዓት ድረስ እንዲህ አይነት የመጨረሻ ስምምነት
መደረሱን በይፋ አላረጋገጡም ነበር። ስለ ዲፕሎማሲያዊ ድርድሩ ጥልቅ እውቀት ያላቸው ሁለት ከፍተኛ የኢራን ምንጮች ለሲኤንኤን የዜና ወኪል እንደነገሩት ከሆነ ይህ የፊርማ ስነ ስርዓት በጄኔቫ እንዲከናወን የተመረጠበት ምክንያት ፕሬዚደንት ዶናልድ ጄ ትራምፕና የአሜሪካው ከፍተኛ ልዑካን ቡድን በሚቀጥለው ሳምንት በፈረንሳይ ሀገር በሚካሄደው የቡድን ሰባት የመሪዎች ጉባኤ ላይ ለመገኘት ከሚያደርጉት ጉዞ ጋር የቅርብ ርቀት ስላለው ነው ብለዋል። ከምንጮቹ አንዱ እንደገለጸው ይህ የጄኔቫ የፊርማ ስነ ስርዓት የተደረሰው የመግባቢያ ሰነድ ተግባራዊ ለማድረግ በሚሰሩት ባለስልጣናት ዘንድም የዲፕሎማሲያዊ ድርድሩ ሁለተኛ ምዕራፍ መጀመሩን የሚያበስር ይሆናልን ብለዋል። በርካታ ወታደራዊ ምንጮች እንደሚጠቁሙት ይህ ረቂቅ የመግባቢያ ሰነድ በፓኪስታን በቀጠና ሰላም ድርድር አደራዳሪ በመሆን የተጫወተችውን ታሪካዊ የእርቅ ሚና እውቅና ለመስጠት ሲባል የኢስላማባድ አዋጅ በሚል ስም እየተጠራ በጄኔቫ ላይ ለመፈረም ተዘጋጅቷልን ብለዋል። ሆኖም እስካሁን ባለው ሁኔታ ምንም አይነት ይፋዊ ማረጋገጫ ከኢራን በኩል አልወጣም። አንድ የኢራን ዲፕሎማሲያዊ ምንጭ የኦስትሪያ ዋና ከተማ ቬና ለዚህ ታሪካዊ ስነ ስርዓት ሌላኛው አማራጭ ሆና እየታየችና ይህ ስምምነትም ሊፈረም ከቻለ ቬና ቢሆን ደስተኞች ነን ብለዋል። ነገር ግን በቅርቡ የአሜሪካ ወታደራዊ ሄሊኮፕተር በኢራን ድሮን ተመቶ መውደቁ እንደሚያሳየው ሳምንታት የፈጁት እነዚህ ስስ የሰላም ድርድሮችን አሁንም ቢሆን በየቀኑ በሚከሰቱ ድንገተኛ ወታደራዊ ክስተቶች ሳቢያ መፈራረስ ሊያጋጥማቸው ይችላል ተብሏል። በተያያዘ ዜና በቀጠናው ዲፕሎማሲያዊ መድረክ ላይ እጅግ አስገራሚ ስልታዊ መለዋወጥ መታየቱን ታዋቂው የኢኮኖሚና የፖለቲካ ዜና አውታር ብሉምበርግ ዘግቧል። እንደ ብሉምበርግ ሰበር ዜና ከሆነ በከፍተኛ ሁኔታ በኢራን ስትደበደብ የነበረችውና ከኢራን ጋር ከፍተኛ ደም ማቃባት ውስጥ የገባችው የተባበሩት አረብ ኤሚሬትስና የኢራን እስላማዊ ሪፐብሊክ ከፍተኛ የብሔራዊ ደህንነት ባለስልጣናት አሜሪካና እስራኤል በኢራን ላይ የወረራ ጦርነት ከከፈቱ ወዲህ ለመጀመሪያ ጊዜ ምስጢራዊ የሆነ የፊት ለፊት ቀጥተኛ የሰላም ውይይት ማካሄዳቸውን ተዘግቧል። ጉዳዩን በቅርበት የሚያውቁ ሰዎችን ጠቅሶ ብሉምበርግ በዛሬው ሌሊት ዘገባው እንዳወጣው ከሆነ ይህ ስብሰባ በኢራንና በተባበሩት አረብ ኤሚሬትስ በቀጠናው የሁለትዮሽ ግንኙነታቸውን ማረጋጋት እጅግ አስፈላጊ መሆኑን በጋራ የተረዱ መምጣታቸውን የሚያሳይ ነውም ብሎታል። አስገራሚና ፍጹም ድንገተኛ መለዋወጥ በመሬት ላይ ያስከተለ ሲል ብሉምበርግ ዘግቧል። ባለፉት ቀናት ያለውን የተመለከተው ብሉምበርግ ባለፉት ቀናት አሜሪካ በኢራን ላይ የፈጸመችውን ጥቃት ተከትሎ ኢራን የበቀል እርምጃዋን በኩዌትና በባህሬን በጆርዳን ላይ ወስና በተደጋጋሚ ስትመታት የቆየችውን የተባበሩት አረብ ኤሚሬትን ግን ምቱን አቀዝቅዛላት ቆይታለች። ይህ አዲስ የዲፕሎማሲ መስመር ከመዘርጋቱ በፊት የተባበሩት አረብ ኤሚሬትስ በቅርቡ በነበረው መጠነ ሰፊ ወታደራዊ ጥቃት ወቅት የፋርስ ባህረ ሰላጤ ጎረቤቷ የሆነችው ኢራንን በግልጽ በመክዳት አሜሪካና እስራኤልን የኢራን እስላማዊ ሪፐብሊክ በፈንጂ ለመደብደብ ላሰማሯቸው የጦር ጀቶች የሀገሯን ወታደራዊ ማዕከላት ክፍት ማድረጓን ጥቃቱን ማመቻቸቷም በከፍተኛ ሁኔታ በኢራን ስትወቀስ ቆይታለች። ከዚህ በላይ ኤምሬት በዚህ ጦርነት ወቅት በኢራን ላይ ተከታታይ የሆኑ ምስጢራዊና ድብቅ ወታደራዊ ጥቃቶችንም በነጻነት ስታካሂድ እንደነበር በርካታ ምስጢራዊ ሪፖርቶች ያረጋግጣሉ ሲል ነው ብሉምበርግ በሰፊው የዘገበው። ኢራን በበኩሏ ራስን የመከላከል መብቷን በተግባር በመጠቀም በተባበሩት አረብ ኤሚሬትስ ላይ ጠንካራ የአጸፋ እርምጃ መውሰዷ አይዘነጋም። ብሉምበርግ እንደገመገመው ከሆነ የተባበሩት አረብ ኤሚሬትስ አሁን ላይ ወደ ኢራን ዲፕሎማሲ እጇን ለመዘርጋት የተገደደችው የኢራንን እስላማዊ መንግስት በጦርነት ኃይል ሙሉ በሙሉ ለመጣል የሚቻለው እድል ፍጹም የጠበበና የማይሳካ መሆኑን በከፍተኛ ሁኔታ በመረዳቷ ነው ብለዋል። ክቡራን አድማጮች ለዛቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መረጃዎች እመለሳለሁ። መልካም ቆይታ።